ባለፈው ቪዲዮአችን ላይ ስንመጣ የሰባተኛ ፎቅ ላይ ነበር የሰባላን አንድ ፕሮፐርቲስ ባለ 3 መኝታ ባለ 2 ሽንት ቤት ባለ 1 ሙሉ ኪችን እና ሙሉ ፈርኒሽድ አፓርትመንት ነበር ያሳየናችሁ። ዛሬ ደግሞ አንደኛ ፎቅ ላይ ይዣችሁ መጥቻለሁ። ስንገባ የሚያምር በወጥ እንጨት የተሰራ ቆንጆ በር ታገኛላችሁ። ላይት ፐርፕል ቀለም ያለቀ ሲሆን ቆንጆ ኮንትራስት ያለው ጥቁር እጀታ አለው አብሮት። ከዛ ወደ ዋናው ቤት ስትገቡ መጀመሪያ የምታገኙት ትልቁን ሳሎን ሲሆን ዳይኒንግ ቴብሉ ከሙሉ ወጥ እንጨት የተሰራ ነው። ሙሉ መቀመጫዎቹ እንዳለ ማለት ነው። ይሄ ወንበሮቹ እንደምታዩት 6 ወንበር አብሮት አለ። ዳይኒንጉ ላይ በከፋይ ጨርቅ ያለቀ ሲሆን ከጀርባ ደግሞ በሚያምር MDF ጨርሰውታል። ከዛ ወደ ዋናው አትራክሽን ስናልፍ ይሄ ደግሞ ባለ 4 ፒስ ቆንጆ ሶፋ ነው። እንደምታዩት ሁሉም ነገር ኮንትራስቱን ጠብቆ የተሰራ ነው። መሀል ላይ ሴንተር ኮፊ ቴብል አለ። ኦፍኮርስ ራሱን የቻለ ኢንፎርቴንመንት ሲስተም አለው። ቲቪ እንዲሁም የተለያዩ አይነት ሳተላይት ዲሽ DSTV እንዲሁም እንትኖች አሉ። ከነ ቲቪ ስታንዱ ነው የሚመጣው። ኦፍኮርስ ይሄም አክሰሰሪዎች ማስቀመጫ ስቶሬጅ አለው። ቆንጆ የሚያምር ኮንትራስት ያለው መጋረጃ እንዲሁም ኦፍኮርስ እንደ 7ኛ ፎቅ ላይ እንዳለው ባልከኒ ያለው። ቪውን አሁን በደንብ ለመግለጽ ይከብዳል። ማታ ላይ ግን በጣም ነው የሚያምረው። አይ ቲንክ የማታ ሲኑ ላይ ሞር ዩ ዊል ኢንጆይ ዲስ። ከዛ በኋላ ኦፍኮርስ እንዳልኳችሁ መብራቶቹ እንደዚህ በሚያማምር 3 መብራት ተቀያሪ ሻንደሊሮች አሉ እና በስፖት ላይት እና በኤልኢዲ ስትሪፕ ላይት ዳርዳሩን እንዳለ የታጀበ ነው። ከዛ ወደ ኪችኑ ስናልፍ ኪችኑን ልክ ስትገቡ በግራ በኩል ትልቁ ፍሪጅ አለ። ኦፍኮርስ ከፍሪጁ ላይ ደግሞ ዋይን ማስቀመጫ ሴለር ተዘጋጅቶላቸዋል። ስንቀጥል ማይክሮዌቭ፣ ፍሪጅ እንዲሁም ከጀርባ ኦቨን አለ። ኦፍኮርስ ሙሉ ኪችን ካቢኔቱን ብያቸዋለሁ። በጥቁር ግራናይት ያለቀ ነው። እንዲሁም በሚያምር ቴክስቸር ያለው ቆንጆ ሴራሚክ እንዳልኳችሁ ስቶቭ አለ አብሮት። ይሄኛው ደግሞ ከዛኛው ስቶቭ ኦቨን የሚለየው ከላይ ጋስ ስቶቭ እና ኤሌክትሪክ አለው። ኦፍኮርስ ፉሊ ፋንክሽናል ኦቨን አለው ከስር። ልክ እንደዛኛው አፓርትመንት ኦፍኮርስ ላውንድሪ ማሽን እና ይሄኛው ደግሞ ቤት ልብስ መስቂያ ያለው አብሮት comes with ሁለተኛው ኤግዚት። ባለፈው ኤፒሶድ ላይ ዲስክራይብ እንዳደረግኩላችሁ ይሄኛው ኤግዚት ቢጠቅመው ሾፕ አድርጋችሁ ስትገቡ ሳሎን እንግዳ ካላችሁ ሌሎች እቃዎችን ማየት የሌለበት ሰው ካለ እሱን ይዛችሁ ለመግባት ነው። ኮርስ ኪችኑ ምንም አይነት የላይቲንግ ችግር የለውም። ይሄኛውም ልክ እንደ ሳሎኑ የሚያምር ኤልኢዲ ስትሪፕ ላይት አለው፣ ስፖት ላይቶች አሉት፣ እንዲሁም ኤልኢዲ ፓናል አለው ሞር መብራት እንዲኖረው። አሁን ደግሞ ወደ መኝታ ቤቶቹ እንላፍ። መጀመሪያ የምናየው መኝታ ቤት እኛውም comes with its own closet፣ አልጋ እና ናይት ስታንድ አለው። ኦፍኮርስ ዊንዶውስ። ይሄኛው ባልከኒ የለውም ምክንያቱም ይሄኛው ተለቅ ያለው ክፍል ስለሆነ አልጋው ለእንግዳ ወይም ለልጆች ማረፊያ ይሆናል። ስንቀጥል ይሄኛው ደግሞ ሁለተኛው መኝታ ቤት ነው። ሁለተኛው መኝታ ቤት ጠበብ ያለች ናት። ይሄኛው መኝታ ቤት የራሱ ቁም ሳጥን የለውም ግን አልጋ አለው አብሮት የመጣ። በዚህ ጋር ደግሞ ባልከኒ ያለው ነው። ይሄ ደግሞ የመጀመሪያው ሽንት ቤት ነው ለቤቱ። ይሄ ኮመን ሽንት ቤቱ ሲሆን ይሄኛው ደግሞ አስተላለቁ ከእንጨት ጋር የታጀበ ነው ወይም የተለያዩ ካቢኔቶች ተሰርተውለታል። እዚህ ጋር የተለያዩ አይነት እቃ ማስቀመጫዎች፣ መደርደሪያዎች አሉት። ይሄኛው ሄድ ሻወር እና ቴሌፎን ሻወር አለው አብሮት። ይሄኛው ደግሞ ሴራሚኩ በጣም ቴክስቸር ያለው ደስ የሚል feels very nice። እጅ ላይ ደስ የሚል ቴክስቸር ያለው ሴራሚክ አጨራረስ ነው የጨረሱት። ኦፍኮርስ ቶይሌት ሲት አለ። አሁን ደግሞ ማስተር ቤድሩሙን ላሳያችሁ። ማስተር ቤድሩሙ ኦፍኮርስ የራሱ ሽንት ቤት አለው፣ እንመለስበታለን። ይሄኛው ማስተር ቤድሩም ሰፋ ያለ እንዲሁም ተለቅ ያለ ቁምሳጥን አለው። ቁምሳጥኑ comes with its own dressing
ይሄ ቫኒቲ ሚረር እንዳለው ሆኖ ትልቅ የሆነ ቁምሳጥን አለው አብሮት። ከቤቱ ጋር ፈርኒሽድ ነው እንዳልኳችሁ። ሜትር ከ50 አልጋ ከ2 ናይት ስታንዶች ጋር አሉት። ኦፍኮርስ ይሄኛው መኝታ ቤት የሚያምር ሻንድሊየር ላይት ስትሪፕ ኦል አራውንድ አለው። መጋረጃዎቹ ለዚህ በሚያምር ከለር አብሮት ይመጣሉ። ሁሉም ቪው አለው፣ ግን ሁሉም ባልከኒ የለውም። አሁን ደግሞ ቤቱ በጣም ነው የሚያምረው። ቤቱ ደስ በሚል ነጭ ነው ያለቀው። ሁሉም ሶሊድ የሆነ ውድ ነው ያለው እና እጀቶቹ እንደምታዩት በጣም አሪፍ ኮንትራስት አላቸው ከቤቱ ጋር። ይሄ ደግሞ የመጨረሻው ወይም ሁለተኛው ሽንት ቤት ነው። ይሄኛው ሽንት ቤት የቁም ሻወር አለው። ኮርስ አብሮት የቁም ሻወር ጋር ሄድ ሻወር፣ ኦቨርሄድ ሻወር እና ቴሌፎን ሻወር አለው። ለፕራይቬሲ ኦፍኮርስ የስታንድ ሻወር ሰርተውለታል። መሳቢያዎች ከመስታወቱ ጋር እንዲሁም ልክ እንደዛኛው ሽንት ቤት የራሱ መደርደሪያ ያለው። ይሄኛውም ባትሩም ያለቀው በሚያምር ቴክስቸር ባለው ሴራሚክ ሲሆን ኮርስ ይሄኛው ከሁለተኛው ባትሩም ጋር ሼር የሚያደርገው ቦይለር አለ። እንዲሁም ሽንት ቤት መቀመጫ አለው። ይሄ ሁሉም የማስተር ቤድሩሙ በሮች እንዳልኳቸው ሶሊድ ውድ ነው፣ በጎልደን ትሪም የተሰሩ ናቸው። አሪፍ ኮንትራስት ሰጥቶት ያለቀ ቆንጆ ቤት ነው። በጣም ቆንጆ ይዞታ ላይ ያለ ቤት ነው። ይህንን ቤት መከራየት የምትፈልጉ ከሆነ ሳቫና ላንድ ፕሮፐርቲስ ዝግጁ ነው። ስልኩን ከታች እናስቀምጥላችኋለን። ኦፍኮርስ ሳናመሰግን ማለፍ አንፈልግም፣ ምክንያቱም ይህንን የሚያምር ቤት መተን እንድንቀርጽ ስለፈቀዱልን። ሽያጭ ደግሞ የምትፈልጉ ከሆነ የሚቀጥለው ኤፒሶድ ላይ 3ኛ ፎቅ ላይ እንደዚሁ ፉሊ ፈርኒሽድ የሆነ አፓርትመንት አላቸው። እሱን ይዘንላችሁ እንመጣለን። በሚቀጥለው ኤፒሶድ እስከምንገናኝ ድረስ ኦፍኮርስ ሰብስክራይብ አድርጉ፣ ሼር አድርጉልኝ። እናመሰግናለን። ታንክ ዩ